በጣም የሚገርም ቦታ ነው። ይህ ቪዲዮ ለዩቲዩብ ነው የምቀርጸው። እንደዚህ አይነት ቦታዎች ማየት የምትፈልጉ ሰዎች ሰብስክራይብ አድርጉኝ። በአዲስ ኮንቴንት ሰው የሆነ ሰው ኮንቴንት ስትሰሩ የምትወዱት ነው የሚያዝናናችሁን አይነት ኮንቴንት እናንተ መስራት ጀምሩ የሚል አይቼ ነበርና እኔ የምወደው እንደዚህ አይነት ቦታ ነው። መክሊቴን አውቄያለሁ። አብረን ብዙ ቦታዎችን እናያለን። እንደዚህ አይነት ፓርኮችን፣ ተራሮችን አብረን እንወጣለን። ይሄ በጣም ትልቅ ፓርክ ነው እና ዛሬ በጥቂቱ ነው ያሳየኋችሁ። በጣም ትንሹን ፓርክ ነው ያሳየኋችሁ። ይሄ በቃ ይሄኛውን ቪዲዮ ቆይ ቀይሬ ላሳያችሁ። እንትኑ እንዴት ነው የሚቀየረው? ፖዝ ሳይደረግ ኦኬ ፖዝ። እሺ ካሜራውን ማዞር አልቻልኩም፣ ግን እንደዚሁ ያሳያችኋለሁ። አያችሁት እንዴት አባቱ እንደሚያምር። በፍሮንት ካሜራ ነው የቀረጽኩትና ብዙ ጽድት ላይል ይችላል፣ ግን በጣም ነው የሚያምረው። ፀሐያ ላይ ልውጣ። በጣም የሚያምረው ፀሐያ ላይ ሲሆን ነው። ፀሐይ ፕላስ የአይፎን ካሜራ በጣም ብዙ ወቅት ስላደረኩኝ ጠቋቁሮ ያለው ፀሐይ አጥቁሮኛል። ግን የአባቱ ደስ እንደሚል አልገባችሁም? እና በቃ ብዙ ቪዲዮችን እናያለን አብረን። አሁን ደክሞኛል። ከአንድ ሰዓት በላይ ኦልሞስት ወደ 2 ሰዓት አካባቢ የሚሆን እዚህ ፓርክ ውስጥ ቆይቻለሁኝ። ብዙ ቦታዎችን አይቻችኋለሁ። ብዙ ስላችሁ የፓርኩን 10% የሚሆን ቦታ አይቻለሁ። በጣም ሰፊ ፓርክ ነው። ቀጣይ ደግሞ ስመጣ ቀሪዎቹን ፓርት አብረን እናያለን። ለዛሬው ግን በጣም ውብ የሆነ ቦታ ነው ያየሁት። በጣም ደስ ይላል እና እንደዚህ አይነት ቦታ ማየት የምትፈልጉ ሰዎች፣ የምትወዱ ሰዎች፣ ተፈጥሮ የምትወዱ ሰዎች፣ ተፈጥሮ የምታደንቁ ሰዎች ላይክ አድርጉ፣ ሰብስክራይብ አድርጉኝ። ይሄ የዩቲዩብ ቪዲዮዬ ነው። ፖስት ካደረኩት ፖስት ማድረገው ይመስለኛል። እርግጠኛ አይደለሁም። እናድርገው አላወኩም፣ ግን ይመስለኛል ብዬ አስባለሁ። እና አሁን ወደ ቤት ለመሄድ እየወጣሁ ነው። በጣም ቆንጆ ጊዜ ነበር ያሳለፍኩት። እና ከዛ ጋር ነች መኪናዬ። እዚህ ጋር መኪና የሚወጣ መኪና አለ። እሱን እናሳልፍና መኪናዬ ድረስ እስከምደርስ ድረስ አወራቸዋለሁ። ከእናንተ ጋር እያወራሁ ነው የሚሄደው። ኤግዚት ይላል እዚህ ጋር። ትልቅ ነው ገና። መኪናዬ ጋር ከደረሱ በኋላ ብዙ መንገድ አለ የሚወጣው፣ ግን ዋና መንገድ ላይ ደርሰናል። ኳስ መጫወቻዎች አሉ ወደዚህ። የህፃናት ፕሌይግራውንዶች ምናምን ብዙ ናቸው እዚህ አካባቢ ያሉት እና ልጆች ያላቸው ሰዎች ምናምን እዚህ መጥተው ልጆቻቸውን ያጫውታሉ። ሲመስለኝ ግን አብዛኞቹ ከሌላ ስቴት የመጡ ሰዎች ናቸው። ሳይ በግሩፕ ሆነው እንደዚህ ቤት ነገር እንትን ብለው የመኪና ቤት ምናምን አይነት ቦታዎች ናቸው ያሉት። እዚህ አካባቢ ያለ ሰው ብዙ ያለ አይመስለኝም። ከሌላ ቦታ የመጡ ሰዎች ናቸው። ግን ስቲል በጣም ነው የሚያምረው። ስቲል ውብ የሆነ ቦታ ነው። እኔ ዛሬ ያየሁት ይሄኛውን ፓርት ብቻ ነው። በዛኛው ፓርት ደግሞ ሌላ ትልቅ የሆነ ቦታ ነው እና ቆንጆ ቦታ እና እኔን ማየት የምትፈልጉ ሰዎች፣ የተለያየ ቦታ ማየት የምትፈልጉ ሰዎች ዩቲዩቤን ሰብስክራይብ አድርጉ። እና አሁን አላማችን ይሄ ነው። መኪናዬ ጋር ደርሻለሁ።